ስንፍናችሁ የሚፈውስላችሁ ነገር ልንገራችሁ ዛሬ። ኦኬ ሶ ሌዚነስ የሚያጠቃችሁ ከሆነ ይሄ ፕሮክራስቲኔሽን የሚያጠቃችሁ ከሆነ ይሄ በጣም ይጠቅማችኋል። ኦኬ ሶ ይሄንን ቪዲዮ በስካት አደምስ አይቼው ነበር ዩቲዩብ ላይ። ሶ ምንድነው የሚለው ይሄ ሌዚነስ ወይ ደግሞ ስንፍና ባህሪ አይደለም። እሱ ሰነፍ ነው፣ ሰው ሰነፍ ነው የሚባል አይደለ፣ ባህሪ እንደሆነ ነገር ግን ባህሪ አይደለም፣ ልምምድ ነው። ኦኬ ምን አይነት ልምምድ ነው ይላል። ሌዚ ምን ሆነ ወይ የሆነ ነገር አቮይድ ለማስራት አቮይድ የምናደርግበት ምክንያት የምናስበው የሆነ ነገር ማድረግ ስንፈልግ የሚወስድብንን ኢነርጂ ነው። ኦኬ ሶ ለምሳሌ ጂም መሄድ ካለብኝ ገና ተነስቼ ለብሼ ሄጄ ላይክ ጂም መስራት አለብኝ፣ ያደክማል፣ ሰው አንፈልግም። ማንበብ ወይ ደግሞ ማጥናት ካለብን ሴም ቲንግ ላይክ ገና ተነስቼ ምናምን ማጥናት አለብኝ። ላይክ ኢፈርቱን ነው አይደለም የሚወስድብንን ኢፈርት ላይ ነው ፎከስ የምናደርገው። ለዛ ነው ፕሮክራስቲኔት የምናደርገው። ነገር ግን ትሪኩ ምንድነው? ራስን ማለማመድ ነው። አይምሮ ነው የሆነ ነገር ማድረግ ስንፈልግ የሚወስድብንን ኢፈርት ሳይሆን አክቹሊ ከዛ በኋላ የምናገኘውን ሪዋርድ ማሰብ ነው። ኦኬ ሶ ለምሳሌ ጂም ለመሄድ ፕሮክራስቲኔት እያደረግን ከሆነ ወይ ደግሞ ፊርና ፊሊንግት ቲንክ አባውት ላይክ ባዲ የምትፈልጉትን አይደለ ላይክ መቀነስ ከሆነ ኦኬ ብስቀንስ ያለኝ ምንድነው የሚሰማኝ የሚለውን አስቡት። ወይ ደግሞ ኢቨን የዛን ቀን ላይክ ደርሳችሁ ስትመለሱ የሚሰማችሁን ስሜት አስቡት። ከዚህ ጊዜ ልትሄዱ ስትሉ ያላችሁ ፊሊንግ እያላችሁ ነው፣ ግን ሁልጊዜ ሄዳችሁ ባልሄድኩ ኖሮ አትሉም አይደለ? ደስ ብሏችሁ ነው የምትመለሱት። ሶ ያ እዛ ፊሊንግ ላይ ፎከስ ማድረግ መለማመድ ማለት ነው። ሶ ሁልጊዜ የሆነ ነገር ማድረግ ስትፈልጉና ማድረግ አልፈልግም ምናምን የሚለው ስሜት ሲሰማችሁ ራሳችሁን ቆም አድርጉና ምንድነው ኦኬ የሚጠብቀኝ ከዛ በኋላ። ኦኬ ማጥናት ሊሆን ይችላል፣ ቅድም በሰጠኋችሁ ኤግዛምፕል። ኦኬ አሁን ቁጭ ብላችሁ ወይኔ አላጠናው ምናምን የሚለው ስትሬስ አለ አይደለ? አስቡት። ካጠናችሁ በኋላ ግን አትሊስት ያቺን ከቼክ ልንትናችሁ ከቱዱ ሊስታችሁ ራሱ ማጥፋት የሚሰጣችሁ ሳቲስፋክሽን አለ፣ የሚሰጣችሁ ሰላም አለ። ሴም ዊዝ ኤቭሪቲንግ ኤልስ። ኦኬ ዊዝ ኤቭሪቲንግ ኤልስ ቢዝነስ መጀመር የምትፈልጉ ኦኬ ለመጀመሪያ ያለው ሀስል ሳይሆን አክቹሊ ይሄ ደግሞ ተሳክቶ ሲያልፍ እንዴት ነው የሚሰማኝ የሚለውን ነገር እዛ ላይ ፎከስ ማድረግ መለማመድ የሚለው ፕሪንሲፕል ቀላል ይመስላል፣ ግን በጣም በጣም ነው የሚጠቅመው። ሶ ትራይ ኢት። ለሌሎችም እንዲደርስ ሼር አድርጉ። ሞር እንደዚህ አይነት የሚጠቅም ቪዲዮዎች ፖስት አደርግላችኋለሁ። ሶ ፎሎ እያደረጋችሁን ካልሆነ ፎሎ አድርጉ።